ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከክፋት ቴሌቪዥን ለዛቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጋር ተወያዩ። የሶማሊያ ፌደራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ለአንድ ቀን የስራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንት ሐሰን ሼክ መሐመድ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ተቀብሏቸዋል። ባለፈው አንድ ዓመት እየሰራንባቸው የቆየውን የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባጋሩት መልእክት የሀሳብ ልውውጣችን የወል የቅድሚያ ጉዳዮቻችን ለመከወን ብሎም ለጠንካራ ግንኙነት ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሚ ያጸና ነበር ብለዋል። ጠቅላይ ሚኒስትሩ በመነጋገር ችግርን የመፍታት የቀደምት ኢትዮጵያውያን አባቶች እሴትን የማጠናከር ስራ በትኩረት ሊሰራ እንደሚገባ ተጠቆመ። ሀገር አቀፍ የሀገር ሽማግሌዎች ውይይት የተካሄደ ሲሆን ከሁሉም ክልል የማህበረሰብ ተወካይ የሀገር ሽማግሌዎች ጋር በመድረኩ ተሳትፈዋል። ዘገባው የኢዜአ ነው። ወንድሙ አክሉ ያቀርበዋል። ማህበራዊ ሀብቶቻችን ለዘላቂ ሰላምና ለህብረ ብሔራዊ አንድነታችን በሚል ርዕስ ከሁሉም ክልሎች የተውጣጡ የሀገር ሽማግሌዎች የተሳተፉበት ውይይት ነው የተካሄደው። ማህበራዊ ሀብቶችና እሴቶችን በግጭት አፈታት፣ በሰላም ግንባታና በሀገራዊ አንድነት ሚናው እንዲዳብር ማድረግ የመድረኩ ዋና ዓላማ ነው። የሰላም ሚኒስትሩ አቶ መሐመድ ኢድሪስ በመድረኩ ባስተላለፉት መልእክት ቀደምት ኢትዮጵያውያን አባቶቻችን በምክክር ሀገር ጠብቀው ለትውልድ ማሸጋገራቸውን አንስተዋል። ይህ የሀገር ሽማግሌዎች መድረክም ቀደምት አባቶች ያቆዩዋቸውን እሴቶችን የምናጎላበት ነው ብለዋል። ክቡር ሚኒስትሩ አክለውም የሁሉም የሀገራችን የማህበረሰብ ክፍሎች ምልክቶቻቸው በሆኑት የሀገር ሽማግሌዎች ተወክለው የሚመክሩበት መድረክ መሆኑን አንስተዋል። ይህ መድረክ ባለፉት ጊዜያት ትኩረት አጥተው የቆዩ ማህበራዊ ሀብቶቻችንና መልካም እሴቶችን እንዳይደበዝዙ መልሰን ለመገንባት የሚያግዝ ነው ብለዋል። መድረኩ ለሰላም ለአብሮነትና ለአንድነት ያላቸውን ፋይዳ የሚያጎላ ነው። የተከበሩና የዳበሩ መልካም እሴቶቻችን፣ ማህበራዊ ሀብቶቻችንና ኢትዮጵያዊ ቱባ ባህሎቻችን ምን እየሰሩ እንደሆኑ የምናይበት በማለት የሀገር ሽማግሌዎችን መድረክ ገልጸውታል። እነዚህ እሴቶች ያላቸውን በረከቶች የምንካፈልበት መድረክ እንደሆነም አንስተዋል። የሚከበሩ የሀገር ሽማግሌዎች እያበረከቱ ያለውንና እያመጡ ያሉትን ለውጦች አስመልክተው ባነሱት ሀሳባቸውም ያለውና የምናየው ልማትና እድገት በመንግስት በህዝብና የሀገር ሽማግሌዎች የተቀናጀ ጥረት የመጣ ነው ብለዋል። የአማራ ክልል ምክር ቤት አፈ ጉባኤ ክብርት ወይዘሮ ፋንቱ ተስፋዬ በበኩላቸው ሽምግልና የበደለን ወቅሶና የተበደለን ኪሶ ቁርሾ አስወግዶ ሰላም እንዲሰፍን የሚያደርግ የተከበረ በማለት ገልጸውታል። የሀገር ሽማግሌዎች እሴቶችን ተጠቅመው ገንቢ አሻራቸውን እንዲያሳርፉ ጥሪ ቀርበዋል። የወሳኝ ኩነት ምዝገባን ስኬታማ ለማድረግ በቅንጅት ሊሰራ እንደሚገባ ተጠቆመ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ሰላምና ጸጥታ ቢሮ የወሳኝ ኩነቶች ምዝገባ ዘርፍ ከክልሉ ጤና ቢሮ ጋር በቅንጅት ያከናወናቸው ተግባራት የ2017 በጀት ዓመት አፈጻጸም ግምገማ ተካሂዷል። ቤተልሔም መምሩ ተጨማሪ አላት። የወሳኝ ኩነቶች ምዝገባ ለፍትሃዊ ውሳኔዎችና ለዜጎች ማህበራዊ አገልግሎት ዋነኛ የመረጃ ምንጭ መሆኑ ተጠቅሷል። በመድረኩ የመክፈቻ ንግግር ያደረጉት የክልሉ መንግስት ረዳት ተጠሪና የአደረጃጀት ዘርፍ ኃላፊ አቶ በላይ ተሰማ እንደገለጹት የወሳኝ ኩነት ምዝገባ የሰው ልጅ በህይወት ዘመኑ ለሚያልፍባቸው ደረጃዎች ሁሉ አስፈላጊና ወሳኝ የመረጃ ምንጭ መሆኑን በመገንዘብ ልዩ ትኩረት መስጠት ይገባል ብለዋል። የብልጽግና ፓርቲያችንና በፓርቲው የሚመራ መንግስታችን ከለውጡ ወዲህ ሁለንተናዊ ብልጽግና በመደመር መንገድ ብሎ ያከናወናቸው በርካታ ተግባሮች አሉ። በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በዲፕሎማሲ ያከናወናቸው በርካታ ነገሮች አሉ። በዚህም እምርታዊ ለውጥ እያመጣን ያለንበት ሂደት አለ። ከዚህ ውስጥ አንዱ እና ዋነኛው ተደርጎ የተወሰደው የመረጃ አያያዝ ስርዓታችን የማዘመን ጉዳይ፣ የመረጃ አያያዝ ስርዓታችን የማሳለጥ ጉዳይ እና በዛው ልክ ደግሞ አስፈላጊ ግብዓቶችን የማድረስ ጉዳይ ነው ተብሎ በዲጂታላይዜሽን በርካታ ስራዎችን እየሰራን ያለንበት ሂደት አለ። አሁን ከሰሞኑን ከምንሰራው የፋይዳ መታወቂያ ስራ ጋርም የሚያያዙ ጉዳዮች በተለይ ከዚህ ከወሳኝ ኩነት ምዝገባ ጋር ተያይዞም የሚሄዱ ጉዳዮች የዛ አንዱ አካል ናቸው።
በወሳኝ ኩነት ምዝገባ ያው ዜጎችን ከልደታቸው ጀምሮ እስከ ሞታቸው ድረስ ያሉ መረጃዎችን የመሰብሰብ ጉዳይና የማጥራት ጉዳይ ትልቁ ተግባር ተደርጎ እየተሰራ ያለበት ሂደት ነው። የዜጎች የውልደት ምጣኔውን ለማወቅ የሞት ምጣኔውን ለማወቅ የዜጎችን ደግሞ የጋብቻ ስርዓትን ለይቶ ለመያዝ በሚያስችል መንገድ የወሳኝ ኩነት በርካታ ስራዎችን እየሰራ ያለበት ሂደት አለ። አሁን የዘርፉ ኃላፊ በሚያስቀምጠው ልክ በርካታ ተግዳሮቶች በተፈለገው ልክ የሚያስገዱ ባይሆኑም በርካታ ስራዎችን እያከናወንን ቆይተናል። ይሄ ደግሞ ለሀገራችን እድገትና ለሀገራችን ልማት ትልቅ ሚና ያለው ነው። ዜጎች ሰብአዊ መብታቸውን በአግባቡ እንዲጠቀሙ ለማድረግ፣ ማህበራዊ ትስስራቸውን በአግባቡ እንዲጠቀሙ ለማድረግ፣ ፖለቲካዊ ተሳትፏቸውን በአግባቡ እንዲጠቀሙ ለማድረግ እና ሀብታቸውን ፍትሃዊ በሆነ መንገድ እንዲጠቀሙ ለማድረግ የወሳኝ ኩነት ምዝገባና መረጃ አያያዝ ስርዓታችን መዘመን ትልቅ ድርሻ ያለው ተግባር ነው ማለት ነው። የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊና የወሳኝ ኩነቶች ምዝገባ ዘርፍ ኃላፊ አቶ ሰለሞን ደነቀ በበኩላቸው ሀገራዊ ራዕይን እውን ለማድረግ የዜጎች ማንነት አስተማማኝ የህግ ማዕቀፍና የቴክኖሎጂ አሰራር ስርዓት በመዘርጋት መረጃዎችን መዝግቦ መያዝ እንዲሁም ከዓለም ማህበረሰብ ጋር ያለውን ግንኙነት ዘመናዊና ቀልጣፋ ማድረግ ያስፈልጋል ብለዋል። ሀገራችን በሁሉም መስክ ፈጣን ሁሉም አቀፍ የብልጽግና ጉዞ ላይ ናት። ሀገራዊ ራዕይን እውን ለማድረግ የዜጎችን ማንነትን አስተማማኝ የህግ ማዕቀፍና የቴክኖሎጂ አሰራር ስርዓት በመዘርጋት መረጃዎችን መዝግቦ መያዝ፣ መፍትሄና ግዴታቸውን ማረጋገጥ እንዲሁም ከዓለም ማህበረሰብ ጋር ያለው ግንኙነት ዘመናዊና ቀልጣፋ ማድረግ አማራጭ የሌለው ተግባር ነው። ዘርፉ የምዝገባ ስራን ለማዘመን ከወረቀት ነፃ ለማድረግ ማኑዋል ላይ ሲመዘገብ የነበረው ወደ ዲጂታል ምዝገባ ከጤና ተቋም ውጪ ከ930 ቀበሌዎች በ2017 በጀት ዓመት በ703 ቀበሌዎች የዲጂታል ምዝገባ ስራ የጀመረ ሲሆን በያዝነው ዓመት ወደ 865 ቀበሌዎች ለማድረስ እየተሰራ ይገኛል። ከክልሉ ጤና ቢሮ ጋር በመቀናጀት በክልላችን ከሚገኙ ጤና ተቋማት መካከል በ11 ሆስፒታሎች፣ በ45 ጤና ጣቢያዎች በድምሩ በ56 ጤና ተቋማት ውስጥ በ2017 ዓ.ም የተከሰቱ ልደትና ሞት የምዝገባ ተግባር አፈጻጸምን በተመለከተ ልደት 37836 ከተከሰተው የተመዘገበው 8502፣ ሞት 207 ከተከሰተው የተመዘገበው 43 ነው። ይህ ማለት ያው በጤና ተቋማት ውስጥ እነዚህ በ56ቱ ጤና ተቋማት ውስጥ የኩነትና የሞት ምዝገባ ክስተትና ምዝገባ የተካሄደባቸው ማለት ነው። በአጠቃላይ እንደ ክልላችን በ2017 በአምስቱም ኩነቶች 73087 ለመመዝገብ ታቅዶ 72350 ወይም 98% መመዝገብ የተቻለ ሲሆን አሁንም ቢሆን በሞት ኩነት ምዝገባ አፈጻጸም ዝቅተኛ በመሆኑ ትኩረት መሰጠት ያስፈልጋል። አቶ ሰለሞን አክለው በክልሉ የወሳኝ ኩነት ምዝገባን በተቀናጀ መልኩ ስኬታማ ለማድረግ ሲሰራ መቆየቱን ገልጸዋል። ከመድረኩ ተሳታፊዎች ያነጋገርናቸው በከፋ ዞን ሰላምና ጸጥታ መምሪያ የወሳኝ ኩነቶች ምዝገባ የስራ ሂደት አስተባባሪ አቶ ሙሉቀን ወልደ ሚካኤል በበኩላቸው ዜጎች በመንግስት የሚሰጡ ማህበራዊና ኢኮኖሚያዊ አገልግሎቶችን በፍትሐዊነትና በተሟላ ሁኔታ እንዲያገኙ ምቹ ሁኔታን ለመፍጠር የወሳኝ ኩነት ምዝገባ ከፍተኛ ጠቀሜታ እንዳለው ገልጸው ህብረተሰቡ የወሳኝ ኩነት ምዝገባዎችን በወቅቱ ማስመዝገብ እንደሚገባም ተናግረዋል። ሞት ሲከሰት የሟች ቤተሰብ ጉዳዩን ለማስመዝገብ ያለው ፍላጎቱ ይታወቃል። ያው ሰው ነን። ይህን ችግር ለመፍታት ደግሞ በተለይ የግንዛቤ መድረኮችን ማስፋት ነው ከኛ የምንጠብቀውና በዛ ረገድ የተለያዩ ሚዲያዎችን በመጠቀም እንዲሁም ባለሙያዎች ለህብረተሰቡ በቂ የሆነ ግንዛቤ ሞትን አስመልክተው ከሞት በተጓዳኝ የሞት ሰርቲፊኬት ሊኖረው የሚችለውን ዋጋ ግንዛቤ ማስጨበጥ ህብረተሰቡ በዚህ ነገር ተሳታፊ እንዲሆን ማድረግ የምንችልበት መንገድ ነው ማስፋት ያለብን ብዬ ማምነው ማለት ነው። በመጨረሻም የወሳኝ ኩነት ዘርፍ ከጤና ቢሮ ጋር በመቀናጀት በታቀደው እቅድ መሰረት በ2017 በጀት ዓመት የተሻለ አፈጻጸም ላስመዘገቡ ጤና ተቋማት እንዲሁም የጤና ባለሙያዎች የዋንጫና የማበረታቻ ሽልማት ተበርክቶላቸዋል።
የብልጽግና ፓርቲ እየሰጠ ያለው የአቅም ግንባታ ስልጠና ለፓርቲና የመንግስት ስራው ስኬታማነት መሰረት እየጣሉ መሆናቸው ተጠቆመ። በዋቻ ከተማ አስተዳደር በመደመር መንግስት እይታ የዘርፎች ምርታ በሚል ርዕስ የብልጽግና ፓርቲ አባላት ስልጠና መስጠት ተጀምሯል። ዘገባው የዋቻ ከተማ አስተዳደር መንግስት ኮሚኒኬሽን እንደሚከተለው ይቀርባል። በስልጠና መድረክ ላይ የተገኙት የዋቻ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተክሌ ታደሰ ፓርቲው በፈጠራ በፍጥነትና በዝላይ በሀገራችን ብልጽግና መረጋገጥ የምሁራን አባላት ሚና ከፍተኛ መሆኑን ያምናል ብለዋል። ፓርቲው ለለውጡ መሳካት የምሁራን ሚና ከፍተኛ እንደመሆኑ መጠን የመምህራን ማህበራዊ ዘርፍ አንዱና ዋነኛ በመሆኑ ይህ ስልጠና ተዘጋጅቷል ነው ያሉት። ብልጽግና ፓርቲ የትውልድ ሽግግር ፓርቲ ነው ያሉት አቶ ተክሌ ችግር የወለደው ፓርቲ እንደመሆኑ መጠን ችግሮችን ቆጥሮ ይሰራል ይመልሳልም ነው ያሉት። ምሁራን ትውልድን ከመቅረጽና ከማብቃት ባሻገር የሀገሪቱን ሁለንተናዊ ብልጽግና ለማረጋገጥ የእናንተ ሚና ከፍተኛ ነው ብለዋል። አካታችነትን ማዕከል አድርጎ እየሰራ እንደሚገኝ አብራርተው የፖለቲካ ምህዳሩን በማስፋት ተፎካካሪ ፓርቲዎችን በማሳተፍ በትብብርና በፉክክር ለውጥ ለማምጣት ይተጋልም እየተጋም ነው ብለዋል። ከዚህ ቀደም ለሀገራቸው ጉዳይ ሀሳብ በመስጠታቸው የታሰሩ የተሰደዱ በርካታ ችግር የደረሰባቸው በመሰብሰብና በነጻነት ስለ ሀገራቸው እንዲመክሩ አድርጓል ብለዋል አቶ ተክሌ። በማህበራዊ ልማት ዘርፍ ስብራቶችን በመጠገን እንዲሁም የትምህርት ስብራቶችን ለማከም በትኩረት እየተሰራ ነው ብለው ለቅድመ መደበኛ ትምህርት የሰጠው ትኩረት ለአቅመ ደካማ ተማሪዎች የትምህርት ቁሳቁስ ማሟላት፣ ትምህርት ቤቶችን ምቹ የማድረግ ስራ፣ የተማሪዎች ምገባ ፕሮግራምና የመሳሰሉት ተጠቃሽ ናቸው ብለዋል። አቶ ተክሌ አክለውም ፓርቲው የኢኮኖሚ ጫናዎችን ለመቀነስ የማክሮ ኢኮኖሚ ማሻሻያ በማድረግ ሀገሪቱ የነበረባትን ዕዳ በመቀበልና በመክፈል እንዲሁም ታላላቅ ፕሮጀክቶችን ማስመረቁ ለዚህም የህዳሴ ግድብን ውስብስብ ጉዳዮችን በመፍታት ማስመረቁ ትልቅ ማሳያ ነው ብለዋል። የብዛ ኢኮኖሚ ዘርፎችን በመጥቀስ ከአቧራ ወደ አሻራ እየቀየረ ያለ ፓርቲ ነው ያሉት ኃላፊው ዲፕሎማሲያዊ ስኬቶችንም አብራርተዋል። የብልጽግና ፓርቲ አባላት የአቅም ግንባታ ስልጠናው ሲጠናቀቅ የፓርቲው ህልም እውን እንዲሆን አጋዥ እንደሆነ በጽኑ ታምኖበታል ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ባለፈ ለአፍሪካ የኃይልና የብርሃን በረከት ሆኗል ሲሉ የግድቡ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሀሮ ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሀሮ ለኢዜአ እንደተናገሩት ግድቡ ሀገራዊ የኤሌክትሪክ ኃይል አቅርቦትን በከፍተኛ መጠን በማሳደግ ለኢኮኖሚያዊ እድገት ትልቅ አስተዋጽኦ እያበረከተ ይገኛል ብለዋል። በዚህም ለሀገሪቱ ኢንዱስትሪ ኃይል እንዲያገኝ በማድረግ ለሀገር እድገት ትልቅ አስተዋጽኦ እንዳለው ጠቁመዋል። ግድቡ የኢትዮጵያውያንና የአፍሪካውያን የይቻላል ህያው ምልክት መሆኑን የጠቀሱት ኢንጂነር ክፍሌ በረከቱ ከኢትዮጵያ ባሻገር ለቀጠናውና ለአፍሪካ መድረስ ጀምሯል ብለዋል። ለጎረቤት ሀገራት ኃይል በማቅረብ ቀጠናዊ ትስስርን ይበልጥ እያጠናከረ መሆኑን ጠቅሰው በቀጣይም ለሌሎች የአፍሪካ ሀገራት የኤሌክትሪክ ኃይል ተደራሽ በማድረግ የብርሃን ምንጫቸው እንደሚሆን ጠቁመዋል። የህዳሴ ግድብ ኢትዮጵያውያን የተለያዩ ውስጣዊና ውጫዊ ጫናዎችን ተቋቁሞ ያሳኩት የጽናትና የአሸናፊነት ማሳያ መሆኑን ጠቅሰው በቀጣይ ለሚገነቡ ግዙፍ ፕሮጀክቶች መሰረት የጣለ መሆኑን ተናግረዋል። ከገንዘብ ባለፈ የህይወት ዋጋ ተከፍሎ የተገነባና በጋራ ደማቅ አሻራ የተጻፈበት ግድብ መሆኑንም አንስተዋል ሲል የዘገበው ኢዜአ ነው። በአንጎላ አስተናጋጅነት ሉዋንዳ እየተካሄደ በሚገኙ የአፍሪካ ወጣቶች ኦሎምፒክ የኢትዮጵያ ወጣት የቴኳንዶ ተወዳዳሪዎች ደማቅ ድል አስመዘገቡ። በወርልድ ቴኳንዶ ውድድር የተሳተፉ የሀገራችን ልዑክ 1 የወርቅና 4 የነሐስ ሜዳሊያዎችን ለሀገሩ አስገኝቷል። በ51 ኪሎ ግራም ክብደት የተወዳደረው አብርሃም አዱኛ የዕለቱ ኮከብ የሆነበትን አስደናቂ ውጤት አስመዝግቧል። አብርሃም የወርቅ ሜዳሊያውን ለማድረግ ጠንካራ ተፎካካሪ የነበሩባቸውን የኬንያ፣ አልጄሪያ፣ ሌሴቶና ግብጽ ተወዳዳሪዎችን በብቃት በማሸነፍ ነው። በሌሎች የክብደት ዘርፎችም ኢትዮጵያውያኑ አትሌቶች አብርሃም በቀለ በ78 ኪሎ ግራም፣ ሬዲት መለሰ በ52 ኪሎ ግራም፣ ሊዳ ጌታውን በ59 ኪሎ ግራም፣ ገነት ብሩክ በ68 ኪሎ ግራም እስከ ግማሽ ፍጻሜ በመጓዝ 4 የነሐስ ሜዳሊያዎችን አግኝተዋል። ይህንን ተከትሎም ኢትዮጵያ በውድድሩ እስካሁን ያገኘችው ጠቅላላ የወርቅ ሜዳሊያ ብዛት ወደ 7 ከፍ ብሏል። ኢትዮጵያ በታዳጊ ወጣቶቿ ድል ማድረጓን ቀጥላለች ሲል ከፋና ሚዲያ ኮርፖሬት የተገኘ መረጃ ያመለክታል። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጠበችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ